ልዩነቱን ማናመጣ በራሳችን ያመጣ ነው ገራገሩማ ከንፍኔ ኤኙዳ ኦፊ ኬኛ ከንፍኔዳ ዋቀዮ ቶኮ ጎዴ ኢልማ ነማ ፈኬኛ ሳቲን አዲ ጉራድ ፈረንጂ አበሻ ክብ ካብ ልብ ነጭ ጥቁር ቀይ ብጫ አረንጓዴ ብሎ እግዚአብሔር አልፈጠረም እግዚአብሔር የፈጠረው አንድ አድርገው አፍንጫ ያለው ሰው እግር ያለው ሰው ሁለት እግር ያለው ልብ ያለው ሰው ፈጠረ በመኑ በመልኩ ኢልማ ነማ ጋፈውን ፈረንጂ አበሻ ዋበራፈ ከሰቶ እንተ ኦፋ ከሰቶ ቆም የሰው ልጅ የማን መልክ ይመስላል በትሩ የእግዚአብሔርን መልክ ይመስላል ነው ሌላ የለም 21 ግን ከዚህ የተለዩ ናቸው ድግደሚ ተቆንገሩ ከነራ አተከንቀበን ከበጃንስ ዱዓ ከውንሳንስ ከንቀበን ትንሳኤ ሙታንን ያላቸው ከሰው ልጅ የተለዩ እንግዲህ ከሰው ልጅ የተለየ ሌላኛው ፍጥረት የለም የሰው ልጅ ብቻ ነው እንግዲህ የተለያየ በዚህ ጊዜ የተከፋፈለ ልሳን ታያቸው ልሳን የምለው ገብታችሁ ታናቁታላችሁ ልሳን ምንድነው ነው ትልቁ ነገር ልሳን ማለት ቋንቋ ማለት ነው ከሬ ጋር ናችሁ ልሳን ምንድነው ያልኳችሁ ሸንጠረራ በጠረራ አይደለም ልሳን ማለት ሩጋጅልቱ ልሳን ማለት አንቺ የምትሰሚው እኔ የምናገረው እሱ የምናገረው እኔ የሚሰማው እንግዳ የሆነው ሳይሆን የተገለጠ ነው ልሳን ልሳን ጀቸዱን ቆቃ ጀቹንሞ ከንት ወሊ ገለን ቋንቋ ማለት መግባቢያ እንጂ መሳሪያ አይደለም ከነጋራችሁ ቆቅዲ ሜሻ እቲን ወሊ ገሉ ማለት ሜሻ ዋብራምቲ የሚገርማችሁ ሐዋርያት በዚህች ዕለት ለምንድነው ቋንቋው የተገለጠላቸው በነበሩት ያልቀጠሉ ለምንድነው ብዙዎቻቸው በዚህ ዘመን በዚህ ከዘመኖት እንዳው ለኃጢአት ሳይሆን ከኃጢአት ለመዳን ነው ግልጽ ነው አይደለ በዚህ ቀደስ በዚህ ሰበክ የምኖት እንዳው ለልዩነት ሳይሆን ሰምቶ ለመዳን ነው ትክክል ነው አይደለም ከዋሽ አልበሩ ትክክል ከሆነ ደግሞ እልምናቸው አረጋግጡ ደስ ይለኛልና የሚገርማችሁ ክርስቶስ ስንት ነው ዋቃዮ መከዳ ማን ክርስቲያና መከዳ እኛ ስንት ነን ብዙ አለን አቤት የሱ ነገር ስንቱን ችሏል መሰላችሁ የስንቱን ጸባይ የስንቱን ጉድ የስንቱን በደል የስንቱን ክፋት ችሏል ዋግንኩን ቶኮ ጋፈተው ማን ክርስቲያና ቶኮ ጉቱን ማን ክርስቲያና ቶኮ ጋፈታት ጉቱን መነከና ክርስቶስ ኤሉና ጉቱን መነከና ኤሉና የዚህ ቤት ራስ ክርስቶስ ነው ይላል አያችሁ አሁን እናንተ የምታመልኩት ማንን ነው ኤሉ ማገስቱ ኪዳነ ምሕረትና ቁልቁሎታ ራገታ ፈኖዳ አሁን ስቶ እየተሳሳቱ እኛንም የሚያስቱን አሉ ኑን ከንዶንጎር ሰደፊ ዶንጎረን ይችሩ ምንድነው ያለው ቅዱስ ጴጥሮስ አናፍርበትም ቅዱስ ጳውሎስ አናፍርበትም ያመነውን እናውቀዋለን ይላል እትን ቃነው እትን ለዮፍኖ ከነዋቀሱን ከናመኑ ህምቤክና ጀራ ገላኔ ወልፈን ሳፋታው ኤኙን ለለብዶ ኤኙን ይሰፈንፈም ክርስቶስን እኛ የምንሰብከው የተሰቀለልን የሞተልን ሞቶ ብቻ ያልቀረው ሞት እንድን አድርጎ የተነሳው በአርበኛው ያደረገው በአምሳኛው ደግሞ አጽዳኙን መንፈስ ቅዱስ የላከው ከዚህ በኋላ መጀመሪያ ሐዋርያት ለምን 41 ቋንቋ አስፈለጋቸው ቢባል ዓለም ስለተከፋፈለ ዓለም በራሱ ልዩነትን ስላመጣ ዓለም በራሱ ፍቅርን ስላጣ አሁን ጉዟቸው ቀደም አባታችን ከዚህ እንደሰማችሁ ሌላ ቦታ ነበሩ አሁን ደግሞ ወደዚህ መጡ ቀደም ደግሞ በዚህ በዮሐንስ ወንጌል ምዕራፍ 21 ቁጥር 15 ላይ በጎችን ጠብቅ ግልገሎችን ጠብቅ ጠቦቶችን ጠብቅ በጎችን ጠብቅ ተብሎ 3 አይነት ደረጃ
አይነት የተሰጣቸው የመጠበቅ ኃላፊነት የተሰጣቸው አባቶች ቦታ የላቸው፣ አገር የላቸው። ተጃጅላን ብየንቀቡ ወንጌል ዳንጋ እንቀቡ አንዳራ አዱኛ አንጋ አዳራ አዱኛን ከጫፍ እስከ ጫፍ ከዓለም እስከ ዓለም ጫፍ ድረስ ወንጌል መሰበክ አለበት። ወንጌል ሕይወት ስለሆነ ወንጌል የዘላለም ዕረፍትን የምናገኝበት ቃል ስለሆነ ነው። የሚገርማቸው ሐዋርያቱ 71 ቋንቋ ሲጨመርላቸው የተለያየ አገር ሄዶ እንዲሰብኩ እንዲያስተምሩ ነው። አሁን እዚህ ምናልባት 1 3 4 ቋንቋዎችን ልንችል እንችላለን። እሱም ራሱ ያጣላናል። ተናግረንም ተስማምተንም ያልጨረስንበት ቋንቋ ዛሬ እኛን ያጣላል። አንዱ አይደለም በራሴ ካረነ ሌላኛው አይ በዛኛው ካረነ እኛ እነዚህ እንደ ልቋ ልጆች ስንገፋፋ ሌላው እኛን መንጭፎ አይ ታባቱ እንዲህ አታረጉ ታባቱ እንዲህ አድርግ እንደዚህ ይሻላል እንደዚህ በዚህ ግባ በዛ ውጣ ይላል። ውጪ ቆሞ የውስጡ እንደዚሁ ነው። የሚገርማቸው እኛ እየተቦጨቅን ሰውየው ነው አሉ ጤፍ ከምሮ ምን ያደርጋል ሳይወቃ ቆንጥር እያደረገ አሸት እያደረገ ገባ እየወሰደ ይሸጣል። እየሸጠ አንድ ቀን ጭብስ ብሎ ሰብሮ በዛ ያልፋል። እንዲህ ከዝራይ ዞር አንቺ ያለው መስሎሻል ተበልተሻል ቀሻል አላት። አያችሁ ስንት ቤት ስራ ኖሮ ሆድ መደዱ ቀባነ ኦቶ ሆጀቹ ቀብሉ ወረመነ ዋቀዮ በደል ኦቶ ደብሱ ቀብሉ ጃለል በር በኋላ ፍቅር ያሸንፋል። ፍቅር ወንድን ከዙፋኑ ስሞታል እስከ ሞትም አደረሰው። የማን ፍቅር? የኛ ፍቅር በሉት። ምን አድርገን ነው የወደደን? ማልጎ ለፋቀዮ ጃለቴ ማልሳፍ ገዲባስነ ሳን ወደደን ኦቶ እንጃረቲ ኢሳ እንኑ ጃለቴ ከናም ቦዳ ዱቀቦ ኦንሳ ጉያ ሐራከ ነጋ አመጋ አፉር ቁልቁሉ ሆጂኒሳ በላዳ አኩመ ስንትሜ ሆጂኒ አፉር ቁልቁሉ ሆጂ ገራገር አቀባ ሰንዱ በለፍቱ እንደንደሉ እንግዲህ ስሙ ልዩ ነው። የመንፈስ ቅዱስ ስሙ ልዩ ነው። አፉር ቁልቁሉ መቃኒሳ አደላ አጀላ መቃነ አፉር ቁልቁሉ መቃኒሳ አደላ መንፈስ ቅዱስ ሰራጺ ነው ይላል። መንፈስ ቅዱስ አጽናኝ ነው ይላል። ብዙ ነገር ማንሳት እንችላለን፣ ግን በዚህ ሰዓት ያን ተናግረን መጨረስን ማንጨርስ በብሉይም የመንፈስ ቅዱስ ሥራ ይታወቅ ነበር። ይህንን በተመለከተ መጽሐፍ ቅዱስ እንዲህ ይላል፣ እግዚአብሔር ይጸልል መልዕልተ ሰማይ የእግዚአብሔር መንፈስ በውሃ ላይ ሰፍሮ ነበረ ይላል። የማን መንፈስ? መንፈስ እንደሞ ለዩ ይላል። አፉር ዋቀዮ ከኩሞፋ ከሰትስ ህምቤ ከመቱሬ አፉር ዋቀዮ ብሻን ጉባ በቆቴቱሬ ብሻን ጉባ ኢረቡሌቱሬ ጀላ አንድ ነገር ልንገራችሁ። አሁን ጸበል ስትሄዱ መናፍስት ያለባቸው ሰዎች ጸበሉ ሲነካው ተቃጠልኩኝ ይላል። አይልም ወይ? ምን ነው ውሃ እንዴት ያቃጥለዋል? ወይ ጸበል እንዴት ያቃጥለዋል? ምን ስለሆነ ያቃጥለዋል? እሺ መስቀልስ እንዴት ነው አይደለም? እንደ ሰዎቻችን አባባል አይደለም። እንደው የታመመ ወይ ደግሞ መንፈስ ያለበት ሰው ግንባር ላይ ስታሳርፉ ተቃጠልኩኝ ይላል። ለምን ይቃጠላል ታዲያ? የእግዚአብሔር ኃይል ስለሆነ የእግዚአብሔር ኃይል ያረፈበት ስለሆነ። ሌላው እዚህ ስትመጡ ብዙ አይነት ድንቅ ስራዎች የሚሰራባቸው እምነቱን አሁን አንስታችሁ በእምነት ብትቀበሉ የታመመው ይድናል፣ አይኑ የጠፋ ይበራል። አሁን እግዚአብሔር ድነቱን አቁሞ ሳይሆን የእኛ ጥርጣሬና የእኛ ሀሳብ ስለያይብን ነው። ስለዚህ እንግዲህ መንፈስ ቅዱስ በተለያየ መንገድ ይገለጣል። ዓለምን ያጸናል። ምድርም እንደ ውሃ የምትዋልባትን ጊዜ መንፈስ ቅዱስ ያዘጋጅ ነበር ብለው ይናገራል። እንግዲህ ብዙ ነገር መናገር እንችላለን። ዘማሪው በእግዚአብሔር ቃል ሰማዮች ጸኑ፣ ሰራዊቶቻቸው ሁሉ በአፍ እስትንፋስም በማለት የሰማይ ሰራዊትም በአፍ እስትንፋስም በመንፈስ ቅዱስ እንደጸኑ ይናገራል። መዝሙር 32 ቁጥር 6 ላይ እንግዲህ ጠቅለል ስናደርገው እንግዲህ መንፈስ ቅዱስ አጽናኝ ነው፣ ሰራጺ ነው፣ ያጠነክራል፣ ያበረታል፣ ለመልካም ስራ ያነሳሳል። አፉር ቁልቁሉ ሆጂ ገራገራ ቀባ
አፉር ቁልቁሉ ጀቤሳን አፉር ቁልቁሉ ዱጋረ መዱብሰ አፉር ቁልቁሉ ገረ ዱጋቲ ነመኦፋ ጉያ ከረጋ ዱከቦ ዋቀዮ ጉያ ኢሳን አፉር ቁልቁሉ እቲ አርገተን ማሊፍ ዮጀነ ቶኮ ሻኪ ኬሰሳን ጅሩ አንከ ኬሰሳን ይበለሱ ለማ ብልትና አመንታዋን ቀብለ አከሳን ጀቤሱ እን ሰለፋልሞ ተጃጅላፍ ደሞ አንተላ ተጃጅል ሊሳኒ ሚልኪ አካርገቱዳ ዋቀዮ ጉያ ከና አፉረ ቁልቁሉ ኤርጌራ እንግዲህ ምንድነው ያላቸው ሄዶ አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ እያጠመቃችሁ ደቀ መዛሙርቶችን አድርጓቸው ሲባሉ የሥራቸውን መነሻ ደግሞ ያደረጉት አሁን በርትቷል፣ አሁን ጸንቷል። ለምን ፊት ለፊታቸው ያለው አገልግሎት የማይገፋ ትልቁ ተራራ ብዙ ፈተና ስለሚገጥማቸው እጋ ተጃጅሉ ከቦታ ገረዱኛ ዴማ በርሲሳ ለለባ ወንጌለኮ ሂማ ጋፈት እንጀለሙ ፉለሳዴ ከንጅሩ ረቆ ባየ ጅራ አርያተሞ ጅራ ሂደሞ ጅራ ጅበሞ ጅራ ለዛ ነው ስለ ስሜ በሁሉም ዘንድ የተጠላችሁ ትሆናላችሁ የተባለው ቃል ስላለ ብዙ መከራ ስለሚደርስባቸው መንፈስ ቅዱስን ተቀብለው ወደ አገልግሎት ሳይወጡ የሥራቸውን መጀመሪያ ደግሞ ጾም አደረጉና ከዚህ በኋላ ነው ከዚህ ከ50ኛው ቀን ቀጥሎ ደግሞ የሚቀባ የሐዋርያት ጾም የሚባለው ስራ ሊሰሩ አገልግሎት ሊወጡ ስራቸውን ሳይጀምሩ የሥራቸውን መጀመሪያ ያደረጉት ጾምን ነበር ይላል የሐዋርያት ጾም። እነሱ የሥራቸውን መጀመሪያ ያደረጉ እንግዲህ ዋኖቻችሁን ደግሞ አስቡ ይላል በዕብራውያን ምዕራፍ 13 ላይ እነሱን መስለን ስለምንኖር እንግዲህ ከዛሬ ጀምሮ ደግሞ ከነገ ጀምሮ ደግሞ ጾም ሐዋርያት ይገባል ማለት ነው። እንግዲህ ስንቶቻችን ስራ ስንጀምር ትምህርት ለመጀመር ንግድ ለመጀመር ማንኛውም ስራ ለመጀመር በሱባኤ የምንጀምር ስንቶቻችን ነን? በትዳራችን ስንቶቻችን ሱባኤ ይዘን ወደ ትዳር እንገባለን? ስራ ስንጀምር ስንቶቻችን ሱባኤ ይዘን ወደ ስራችን እንገባለን? ዞሮ ዞሮ እንግዲህ በዚህች ዕለት ከሚያውቁት ውጪ 71 ሲጨምርላቸው ሁሉም ቦታ ሄዶ እንዲያገለግሉ ነው። ሁሉም እንዲድን ነው። ሁሉም እንዲሰማ ነው። ሁሉም እንዲስማማቸው እንጂ ሁሉም እንዳይሰማቸው አይደለም። አንድ ሆነን በአንድ ልብ የአንድ አባት ልጆች ሆነን እስከ ዘላለም እስከ መምጫው ድረስ ክርስትናችን ማስቀጠል አለብን። ብዙ ልዩነቶች ቢኖሩም በመነጋገር በመመካከር አባቶቻችን ባስቀመጡልን ሕግ መሰረት በመታረቅ ብዙ ጊዜ ስንጾም ንስሐ እንገባ፣ ስንጾም አንታረቅም፣ ስንጾም ለመልካም ነገር አንጾምም። በትንቢተ ኢሳይያስ ላይ እንደተናገረው ለጥልና ለክርክር ትጾማላችሁ እንደተባለው ብዙ ሳናበዛ አሁን ቀኑ 3 ሰዓት ነው የተባለበት መነሻ መድረሻውና መደምደማ ስናደርገው እንግዲህ በተለያየ ቋንቋ ልሳን መናገር ጀመሩ ይላል። በዚህች ዕለት ነው ሐዋርያቶቹ የገሊላ ሰዎችም ነበሩ። ምንድነው አሁን የሚመለከቱ ሰዎች ምንድነው እየሆነ ያለው? እየተደረገ ያለው ነገር ምንድነው? እነዚህ ሰዎች ጉሽ ጠጥቶ ነው ሰክሮ ነው ማለትም ጀመሩ ይላል። ጉያ አራከነጋ ዱከቦን ቆቅ ቆቆደን ጋፈ ኢሳኒtti himan qoqni danuun gaafa itti mul'atu qooqa addaan dubbachuu eegalanii jedha. Kanaan booda maal jedhani namoonni lakki jarri kun guushii dhuganiitu, lakki jarri kun machaaniitu, lakki jarri kun rakkoo biraatii jechuudhaan dubbatanii jedha. ቅዱስ ጴጥሮስ ምንድን ነው ያለው? አሁን ገና እኮ ከቀኑ 3 ሰዓት ነው አለ። መች ጠጣለሁ? መች ጠጥቶ ነው? ገና መከረ ለምን ያከብት ዱጌ መቻው ደንዳ ጀቹዳን የሚገርመው ቅዱስ ጴጥሮስ